ያው ልል የምችለው ምንድነው ማንም ሙስሊም ማለት እኔ አሁን በህይወቴ የማሳየው ነገር አለ። በተቻለኝ መጠን እስልምናን በተቻለኝ መጠን በእኔ አቅም ማንም ሰው እስልምና መግለጽ አይችልም። በነገራችን ላይ እስልምና በጣም ከባድ ነው። የእስልምና ህግጋት ቢተገበሩ ይሄ የምናያቸው ቆሻሻ ነገሮች በሙሉ አይኖሩም። ምክንያቱም ህጉ በጣም የሚገራርም ነው። ግን በተቻለን መጠን የቻልነውን በአቅማችን ነፍስ እያሳይዘን በቃ የምናደርጋል ከጎረቤት ጋር ከጓደኛ ጋር ከቤተሰብ ጋር ከልጅ ጋር ከእያንዳንዱ ነገር በሶላታችን በሁሉም ነገር ሰዎችን መጥራት ምንችል የግድ ቃል ማውጣትም ላይ ይጠበቅብን ይችላል። ስብዕናችን በራሱ ሰዎችን ሊጠራ ይችላል። ለምሳሌ በእኔ ህይወት ሰሞኑን የደረሰውን ልንገርሽ። ረመዳን ላይ ስራ አልነበረኝም እና ግን ቀኑን ሙሉ የሆነ ወደዛ ወደዚህ ብዬ ማታ ላይ ሁሉ ነገር ይከናወን ነበር። በቃ ማፍጠሪያ በደንብ ተዘጋጅቶ ምናምን ክርስቲያኖች ናቸው ጎረቤቶቼ እና እንዲህ እያለ ረመዳን አለፈ። በጣም ደስተኛ ሆኜ አለፈ እና ረመዳን አልቆ ትላንት ነው ከትላንት ብቻ በአምስት አካባቢ በአራት አንድ ጎረቤቴ የሆነ ነገር ሲጠይቁኝ አከራይ አላህ አለኝ እባክህ ብዬ ወጣሁ ማለት ነው እና የጎረቤቴ ልጅ አንቺን አላህ አመንኩት አለች። አየሽ ያኔ እጭ ምናምን ብዬ ቢሆን ኖሮ እሳ ላይ የሆነ ስራ አልሰራም ነበር ማለት ነው። ያንቺን አላህ አመንኩት ያቃለን ከባድ ነው። የኔን አላህ ያመነችው ለምንድን ነው? በባዶ አላህ አለኝ እያልኩኝ ማታ ላይ የምታየው ነገር ስናፈጥር እኔና ልጄ የምናደርጋቸው ነገሮች እነሱን ቀልብ ገዝቶ ነበር ማለት ነው። ከመብላት የዘለለ እናስብ ማለት በመብላቴ ሳይሆን የነበረኝን ነገር በደንብ ስለምታውቀው ነው። እና ሁላችንም ሙስሊሞች የምናምን እውነት ይዞ ሰው ለምን ይፈራል? እኔ በጣም የሚገርመኝ እውነት የያዘ ሰው ለምን ይፈራል? ውሸት ይዘው አይደል እንደ አደባባይ ወጥተው ኢየሱስ ጌታ ነው እየተባለ ሌሎች ነገሮች እየተባሉ ጠንቋይ ያድናል እየተባለ ምስክርነት እየተሰጠ እውነት የያዘ ሰው አንድ ቃል ተናግሮ ሰውን መመለስ እንዴት ያቅተዋል? ለዛውም ደግሞ የተሻለ ሰው እያለ በቃ ብቁ ሰው እያለ እኛ መሀይዎቹ እንኳን በቃ የሆነ እንዲህ ብሉ እያልን በቃ የሆነ ስሜቱ ካለን እነዚህ አወቁ የሚባሉ ሰዎች ምን አለ አንዳንድ ቃል ቢያደርጉ ለጎረቤቶቻቸው። የግድ ናልስ በካህ አይደለም እኮ በመኖር በሂደት ያለህን አንድነት የነቢያችንን መልእክተኛነት በአንድ ቃል መናገር ቢችሉ ሁልጊዜ አንደበታቸው መልካም ቢሆን። ሲቀጥል ደግሞ ሙስሊም ሲኖረው ያምርበታል እና ሁላችንም ሙስሊሞች ብንኖረው በጣም ደስ ይለኛል። ማለት እስልምና ዝም ብሎ እስልምና መሆን አይደለም። እስልምና ከመቀበል የዘለለ ነው። እስልምና ሻሃዳ ከመስጠት በኋላ ያሉ ነገሮች ስራ ናቸው። በጣም ብዙ ስራ ይጠይቃል። ዝም ብሎ እስልምና ሰልም ያለሁና ተብሎ ቀሚስ ቀይሮ መዞር ብቻ አይደለም። ብዙ ነገር ይጠይቃል። በጣም ብዙ ነገር። አዎ ዱንያ በጣም ከባድ ነው። አሁን ያለው ነገር በጣም ከባድ ነው። ግን ኮንትራት ናት። ትንሽ ቀናት እና ያለችን ባለችን ጊዜ ሁላችንም እምነታችንን በደንብ ብናሳይ እና ብዙ ሰው ብንጠራ ደስ ይለኛል። እየሄደች ነው አገሪቷ በጣም መንገዷን እየሳተች ነው እና መንገዳችን ደግሞ እኛ በተለይ ሰለምቴዎች ደግሞ ለመናገር ትላንትናችንን ስለምናውቀው ዛሬ ለመናገር ብቁዎች ሆነናል። ትላንትናችንን ስለምናጣቅስ እኔ ሳልሆን ብዙ የተማሩ ብዙ ሰዎች ስላሉ ማለት ነው። እኔ እንኳን አቅሜ ብዙ ማስተናግዳቸው ነገር በውስጥ አሉ። በቃ የተለያዩ ትልቅ የሚባሉ ሰዎች እና አንዳንድ ፖስት ማድረጋቸውን ነገር ወይ ደግሞ የሆነ ቦታ ገብቼ ምስክርነት እንትን ስል በውስጥ ይጽፉልኛል ወይ የስድብ ነገር ምናምን እንትን ይሉብኛል እና በእኔ አቅም እንኳን እኔ እንኳን ስድብ የለኝም። አልሐምዱሊላ ስድቤን ሁሉ አጥፍቶብኛል እንጂ በጣም ተሳዳቢ ነበርኩኝ። ስድቤ ሁሉ ከምላሴ ላይ ጠፍቶብኛል ማንነቴን ስለቀየርኩኝ አልሐምዱሊላ ይሄ ነው። እና ሰምታችሁ ከሆነ እኔ በዚህ መንገድ ድኛለሁ። እና እጃችሁ ላይ ያለው ዘምዘም ውሃ ብቻ አይደለም መዳኛም ነው። ትላንትና እከሌ ገዳም እከሌ ጸበል ምናምን የሚል ሰው ካለ እኛም እኮ አለን። ካመኑበት ቢበሉት ምግብ የሆነ ጽድት የሚያደርግ ለእኔ ሜካፕ ነው የሆነኝ፣ ለእኔ ሁሉ ነገር ነው የሆነኝ፣ ትክክል ነው ያደርገኝ እና በእምነት ቢጠቀሙት እሱ መድኃኒት ነው። ይሄ ነው የኔ ነገር።